ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁ ቆዩ። ለምክክር ሂደቱ ምቹ ሁኔታ እንዲፈጠርና በግጭት ውስጥ ያሉ ሁሉም ወገኖች በምክክር ሂደቱ እንዲሳተፉ እንዲሁም ዘላቂ መፍትሄ እንዲገኝ ባለድርሻ አካላት ጥረታቸውን አጠናክረው እንዲቀጥሉ የሀገራዊ ምክክር ኮሚሽን ኮሚሽነር ሙሉጌታ አጎ ጥሪ ያቀረቡ። ለተከታታይ 3 ቀናት በሚካሄደው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የባለድርሻ አካላት የምክክር መድረክ የተመረጡ የማህበረሰብ ተወካዮች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ የመንግስት አካላትና ተጽዕኖ ፈጣሪ ግለሰቦችና ተወካዮች እየተሳተፉ ነው። ተጨማሪ ያለን የተጀመረው ምክክር በሀገር ደረጃ ያሉ መቃቃሮችን ለመቅረፍ እንደሚረዳ በደቡብ ምዕራብ ኢትዮጵያ ክልል እየተካሄደ ባለው ሀገራዊ የምክክር መድረክ ተሳታፊ የሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ለሀገራችን ሰላም ተግዳሮት የሆኑ ጉዳዮችን ነቅለን በማውጣት እያንዳንዳችን የመፍትሄ ጠቋሚዎች መሆን አለብን ብለው አባቶች ለዚህም በተለያዩ የህይወት ልምድ ውስጥ ያለፉ ድርሻቸው ከፍተኛ መሆኑን ገልጸዋል። ሀገራችን በአሁኑ ጊዜ የኢኮኖሚ ችግር አለባት፣ የማህበራዊ ችግር አለባት፣ የፖለቲካ ችግር አለባት። አካባቢያችሁን ለሁለተኛ ነው ለሶስተኛ ጊዜ መጥቻ አለው። ይህንን የመሰለ በየትም ዓለም የማይገኘውን የተፈጥሮ ጸጋም ደግሞ መንከባከብና ሳይበላሽ መጠበቅ እሱም ኃላፊነታችን ነው የሁላችንም። ይሄ ነገር ምክክሩ ቀደም አባት እንደተናገሩ ከቤት ይጀመራል፣ ጎረቤት ይታከላል፣ መንደር ይጠራል፣ ከዛ በላይ ደግሞ በአገር ምክክር ይደረጋል። እኛም አንድም ሰው ወደ ኋላ መቅረት የለበትም በማለት ከወረዳ ከቀበሌ አንስተን እስከ ብሔራዊ ደረጃ ይሄ ምክክር እንዲካሄድ የተፈለገው ዋናው ነገር እንደተለመደው ከላይ ወደ ታች ምክክር የለም፣ ከታች ወደ ላይ ነው። ይሄ ምክክር በዚህ ሁኔታ ከተደረገ ውጤታማ ለማድረግ ይቻላል። ትልቁ ዓላማ ምንድነው? አገራችንን ካለችበት ችግሮች በሙሉ አላቀን ወደፊት እንድትራመድ ለማድረግ ነው። የሀገራዊ ምክክር ኮሚሽን ኮሚሽነር አቶ ሙሉጌታ አጎ ኢትዮጵያ በችግርም ይሁን በደስታ አብሮ የመቆም እሴት ያለባት ሀገር ናት ብለዋል። ከቅርብ ጊዜያት ወዲህ ግን እየሰፉ የመጡ የሀሳብ ልዩነቶች ወደ አለመግባባት እያመሩ የተለያዩ ችግሮች እየተፈጠሩ ይገኛል። ይህም በምክክር ሊፈታ ይገባል ብለዋል። ሰዎች በተፈጥሮ ያገኟቸው መብቶች እንዲጠበቁ ማድረግ ተገቢ ሲሆን ይህንኑ አለማድረግ ወይም ተቃራኒውን መፈጸም ለአለመግባባትና ለግጭት ምንጭ ይሆናል። በሌላ በኩልም ሰዎች ሕግ አድርጎ ያላቸውን ባለማድረጋቸው ወይም ሕግ አድርጎ ያላቸውን ማድረጋቸው ሕግ አታድርጎ ያላቸውን ማድረጋቸው ግጭትንና አለመግባባትን ይፈጥራል። እንዲሁም በተለያዩ አካላት መካከል የሚስተዋለው ያለመደማመጥ፣ ያለመቻቻልና ያለመከባበር ለግጭት መፈጠር ምክንያት ሆኖ በሀገራችንና በሌሎች በርካታ ሀገራት ከፍተኛ ጉዳት እያስከተለ ይገኛል። በሀገራችን ኢትዮጵያ እንደሚስተዋለው በተለያዩ የህብረተሰብ ክፍሎች፣ በሀሳብ መሪዎች፣ በፖለቲካ መሪዎችና በፖለቲከኞች እንዲሁም በሌሎች አካላት መካከል የሚታዩ አለመግባባቶችና የሀሳብ ልዩነቶች በጣም ወሳኝና መሰረታዊ ሀገራዊ በሆኑ ጉዳዮች ላይ የሚያጠነጥኑ ሲሆኑ የተፈጠሩትንም ልዩነቶች ለመፍታት በአንዳንድ አካባቢዎች የተለያዩ ወገኖች የሚከተሉት መንገድ በአመዛኙ የኃይል አማራጭ በመሆኑ በህዝብና በሀገር መብትና ጥቅም ላይ ከፍተኛ የሆነ ጉዳትን እያስከተለ ነው። የምክክር ኮሚሽኑ ዋነኛ ተልዕኮ በኢትዮጵያ መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና አለመግባባቶች ወሳኝ ምክንያቶችን በጥናትና በህዝባዊ ውይይቶች በማሰባሰብ በተለያዩ አጀንዳዎች ላይ ሀገራዊ ምክክሮችን በማካሄድ ምክረ ሀሳቦችን በማቅረብና ተግባራዊነታቸውንም የመከታተያ ስርዓት በመዘርጋት ለሀገራዊ መግባባት ምቹ ሁኔታን መፍጠር ነው። ኮሚሽኑ ተልዕኮውን በአግባቡ መፈጸም ከቻለ እንደ ሀገር በርካታ ውጤቶችን ሊያስገኝልን እንደሚችል ይጠበቃል። ከነዚህም ተልዕኮዎች መካከል አንደኛ ከምክክሮች የተገኙ የመፍትሄ ምክር ሀሳቦች በስራ ላይ እንዲውሉ
ድጋፍ በማድረግ በዜጎች መካከል እንዲሁም በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በሀገር አቀፍ ደረጃ እንድንገነባ ያስችለናል። እየተካሄደ ያለው የባለድርሻ አካላት የምክክር መድረክ ቀደም ሲል ከማህበረሰብ ክፍሎች የተሰበሰቡ አጀንዳዎችን በማካተት ለሀገራዊ ምክክር ኮሚሽን የሚቀርቡ አጀንዳዎች የሚጠናከሩበትም ይሆናል ተብሏል። በምክክር መድረኩ የመንግስት አስፈጻሚ አካላት፣ የፖለቲካ ፓርቲዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የማህበረሰብ ተወካዮች እየተሳተፉ ይገኛል። ተወያዮች የሚሰጧቸው አጀንዳዎች ሀገር ከገባችበት የሰላም እጦት አረንቋ የሚያወጣ መሆኑን ማረጋገጥ እንዳለባቸው የሀገራዊ ምክክር ኮሚሽን የአጀንዳ ቀረጻና የምክክር አስተባባሪ አቶ ተመስገን አብዲሳ አሳሰቡ። አስተባባሪው ተወያዮችም ከምንም በላይ ሀገርና ሕዝብን መሰረት አድርገው ምክክሮቻቸውን እንዲያካሂዱ አደራ ብለዋል። ከአስተባባሪው ጋር ቆይታ ያደረገው ባልደረባችን ክፍለ አለሙ አስተያየታቸውን በተከታዩ መንገድ አጠናክሮታል። ተከታትለን እንመለስ። የሀገራዊ ምክክር ኮሚሽን የአጀንዳ ቀረጻና የምክክር አስተባባሪው አቶ ተመስገን አብዲሳ ለጣቢያችን በሰጡት አስተያየት ሁለተኛው ምዕራፍ የምክክርና አጀንዳ ማሰባሰብ ሂደት የተለያዩ አካላት እንደ ከዚህ ቀደሙ ሁሉ አጀንዳቸውን የጋራ የሚያደርጉበት እንደሆነ ገልጸዋል። እንግዲህ አሁን እንደምታዩት ሂደቱ ቀጥሏል። የአጀንዳ ማሰባሰቡ ሂደት ቀጥሏል። ከዚህ ጋር ተያይዞ የተለያዩ በርካታ ባለድርሻ አካላት የሚወክሉትን አካል አጀንዳ ይዘው እየተመካከሩ የቆዩበት ጉዳይ ነው። ይሄንንም ስናረግ በሁለት ምዕራፍ ከፍለን ስናመካከር ቆይተናል። የመጀመሪያው ምዕራፍ ላይ የወረዳ ተወካዮች እዚህ መጥተው በኮሚሽኑ ሱፐርቪዥን ስር ሆነው አጀንዳዎቻቸውን የለዩበት፣ ቀጥሎ ደግሞ ወደ ሁለተኛ ምዕራፍ የሚያልፉትንም ተመካካሪዎችን የመረጡበትና ዛሬ እነዚህ የወረዳ ተወካዮች ፕሮሰሱን የተቀላቀሉበት ሁለተኛው ምዕራፍ የተቀላቀሉበት በተጓዳኝ በክልል ደረጃ ያሉ ተመካካሪዎችም ጭምር በተናጥል ሲመካከሩ የቆዩትን አጀንዳዎቻቸውን አብስለው ዛሬ ላይ የመጡበትና የተለያዩ አካላት ሆነው ደግሞ ሲመካከሩ አጀንዳዎቻቸውን ፍሬም አስይዘው ወደ አንድ የሚያመጡበት፣ ለምሳሌ ፖለቲካ ፓርቲ ብንወስድ ወደ 11 የሚደርሱ ፖለቲካ ፓርቲዎች የተወከሉበት ሆነው 11ዱም ፖለቲካ ፓርቲዎች አጀንዳዎቻቸውን ይዘው የመጡበት፣ አሁን ጸሐፊና ሰብሳቢ መርጠው አጀንዳዎቻቸውን ወደ አንድ አምጥተው የፖለቲካ ፓርቲ አጀንዳ የሚለውን ለማውጣት የተሰየመበት ነው ጉባኤው። እያንዳንዱ በ5 ቡድን ተከፍሎ ነው አሁን ላይ እየተመካከረ ያለው። አንደኛው ፖለቲካ ፓርቲ ነው። ሁለተኛው የመንግስት አካል ነው። የመንግስት አካል ሶስቱንም ያካትታል። ህግ አውጪውን፣ ህግ ተርጓሚውና ህግ አስፈጻሚውን አንድ ላይ የሚመካከሩበት፣ ፖለቲካ ፓርቲዎች እንደዛው፣ የወረዳ ተወካዮች እንደዛው፣ ተጽዕኖ ፈጣሪዎችም ጨምሮ ማለት ነው። አንዳቸውም አጀንዳዎች የሚጣሉ አይደሉም ያሉት አስተባባሪው ይልቁንም አጀንዳዎቹን ኮሚሽኑ በግብዓትነት የሚጠቀማቸው ናቸው ብለዋል። ሀገራዊ ምክክር ኮሚሽን በኋላ ላይ አጀንዳ ለመቅረጽ እንደ ግብዓት የሚጠቀማቸው ናቸው እነዚህ። ስለዚህ አጀንዳ ኮሚሽኑ ሊያመካክረን ይገባል የሚሉትን አጀንዳዎችን ወደፊት የሚያመጡበት፣ ያም የሚሆነው አንድም ተመካክረው ነው፣ ሁለትም ደግሞ የወከሉትን ተቋም ወክለው ነው ድምጽ የሚያሰሙት ማለት ነው። እና በዛ ልክ ነው እየተሰበሰበ ያለው ይሄ ሂደት። ዛሬ የተጀመረው ሁለተኛው ምዕራፍ 3 ቀን የሚፈጅ ሲሆን ቅዳሜ የምናጠናቀቅ ይሆናል ማለት ነው። ቅዳሜ በሚጠናቀቅበት ሰዓት የክልሉን አጀንዳ እነዚህ 5 ቡድኖች አሉ። 5ቱ ቡድኖች ደግሞ ለብቻ በተናጥል የተመካከሩትን ምክክር ወደ አንድ አምጥተው የክልሉን አጀንዳ የሚቀርጹበት፣ የሚያስቀምጡበት፣ ኮንሶሊዴት የሚያደርጉበት ምዕራፍ ነው ማለት ነው። ለአቶ ተመስገን ከተወያዮች ምን ይጠበቃል ስንል ጥያቄ አቅርበንላቸዋል። ተመካካሪዎቹ ይህንን የተቀመጠውን መርህ ያስቀመጥናቸውን 4 መሰረታዊ መርህ መሰረት አድርገው መመካከርን ይጠበቅባቸዋል። አንደኛው ሀሳብ ነጻነት ነው። ሌላው ስብዕናን ማክበር ነው። የተቀመጠውንም ጊዜ የማክበርና ከተለያዩ አደናቃፊ ከሆኑ ነገሮች መታቀብና ሁለንተናቸውን በምክክሩ ላይ ፎከስ አድርገው አጀንዳዎቻቸውን እንዲያመጡ ከነሱ ይጠበቃል ማለት ነው። ለምክክሩ ስኬታማነትም መልእክታቸውን አስተላልፈዋል። ሀገርን ማሰብ አለብን። በዚህ ሂደት ውስጥ እንደ ሀገር ችግር ውስጥ ገብተናል። መሰረታዊ የሆኑ ችግሮች አሉብን። በፖለቲካውም ዘርፍ ብንል፣ ኢኮኖሚውንም ብንል፣ ማህበራዊም፣ ጸጥታም በርካታ ነገሮችን ማንሳት ይቻላል። በእነዚህ ጉዳዮች ላይ ችግር አለባት ሀገሪቱ። ይህንን ችግር ባገናዘበ መልኩ አጀንዳዎች መምጣት አለባቸው። የሚመጡትም አጀንዳዎች ብንመካከርባቸው መፍትሄ ሆነው ሀገራችን አሁን ከገባችበት አረንቋ መንጭቆ ሊያወጡ የሚችሉ በሆኑ ጉዳዮች ላይ አተኩረው
መመካከር ቢችሉ ማለት ነው። ስለዚህ ሀገርን ህዝብን መሰረት አድርገው ምክክሮቻቸውን እንዲያደርጉ ጥሪ ለማስተላለፍ በተጨማሪም ደግሞ ሌሎች እዚህ ተሳታፊ ያልሆኑ በዚህኛው ምዕራፍ ውስጥ በምክክር አጀንዳ በሚሰበሰበው ምዕራፍ ውስጥ አካል ያልሆኑ አካላት በተለያየ መንገድ አጀንዳቸውን ማቅረብ ይችላሉ። እነሱም ስለ ሀገር ያገባቸዋል። ስለዚህ እዚህ ውስጥ አልተካተቱም ማለት አጀንዳ አይሰጡም ማለት አይደለም። በኢሜል አድራሻችን በፖስታ ሳጥን ቁጥር እኛም እዚህ እስካለን ድረስ በአካልም መጥተው አጀንዳ የሚሉትን ነገር እንዲያመጡና ኃላፊነታቸውን እንዲወጡ ጥሪ ማቅረብ እንወዳለን። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የባህል ድርሻ አካላት የምክክር መድረክ በቦንጋ ከተማ ተጀመረ። የተፈጠረው ሀገርን ከችግር የማውጣት ምክክር ለሀገር ሰላም ከሚያበረክተው አስተዋጽኦ ባለፈ ለፖለቲካ ፓርቲዎችም ሆነ ለመንግስት ጠቀሜታ የጎላ መሆኑን አስተያየት ሰጪዎች ተናግረዋል። ከተለያዩ የማህበረሰብ ክፍሎች ጋር ቆይታ አድርገናል። ተከታትለን እንመለስ። እኔ ስሜ ቡጋለ ኃይሌ እባላለሁ። ቡጋለ ኃይሌ ሾሾ ሌላ ስላለ ነው። የከፋ ሕዝቦች ዴሞክራሲያዊ ህብረት ሰብሳቢ ነኝ። ስመጣ ፖለቲካ ፓርቲን በመወከልና አጀንዳዎችን ይዘን ነው የመጣ ነው። ይህ አጀንዳ ይሄ መድረክ ላይ ከሌሎች ካመጡ የፖለቲካ ፓርቲዎች አጀንዳዎች ጋር አንድ ላይ አድርገን ወጥ የሆነ ክልላዊ የሆነ አጀንዳ ማውጣት እንችላለን። ይሄ ምክክር መድረክ ደግሞ ሀሳቦቻችን እንድናሰባስብ አጀንዳዎቻችንን ወጥ አድርገን ወደ አንድ እንድናሰባስብ ትልቅ መድረክ ነው። ትልቅ አገልግሎት ሊሰጥ የሚችል ጠቃሚ የሆነ መድረክ ነው። ፖለቲካ ፓርቲዎች ከፍተኛ ተጽዕኖ ፈጣሪዎችም ናቸው በፖለቲካ መድረክም እና ከዚህ አንጻር እንደ ችግር ለቅመው የያዟቸውን ወደ አጀንዳነት ይቀየር ብሎ ያመጧቸው አሉ። እነኛን አንድ ወጥ ብናደርግ ብዙ ነገሮች ሊፈቱ ይችላሉ። በተለይ የኛ ፖለቲካ ፓርቲ አንድ ብቻም ሳይሆን የሁለት የሶስት ፖለቲካ ፓርቲዎችን ጥምረት ሀሳብ ነው ይዘን የመጣ ነው እና ሰብሰብ አድርገን ማለት ነው እና እነኚህ ጠንካራ አጀንዳዎቻችን ናቸው። እነኚህን አቅርበን የጋራ እንደምናደርጋቸው እምነቱ አለኝ። ከዚህም ባሻገር ተጽዕኖ ፈጣሪ ማህበረሰብ ክፍሎች የመጡም አሉ። ይሄ መታሰቡም ራሱ በጣም ትልቅ ነገር ነው። ሁለተኛ ተጽዕኖ ፈጣሪም ናቸው። ከስሙ እንደሚታወቀው ተጽዕኖ ይፈጥራሉ፣ የሀሳብ ተጽዕኖ ይፈጥራሉ። እምነትን ሊያሳድሩ ይችላሉ። እምነት የሚያድሩባቸው ሰዎች ናቸው እና ሀቅን ይዘው ሊሄዱ የሚችሉ ናቸው እና በዚህ በተፈጥሮ በተጽዕኖ ፈጣሪነት አቅማቸው ሀሳቦችን በማሰባሰብ የተለያየ የተበታተነ ሀሳብ ያላቸውን ማህበረሰብ ሰብሰብ በማድረግ እነኚህን ችግሮች ሰጥቶ በመቀበል መልክ የጋራ አጀንዳ ለማውጣት ትልቅ ሚና ይጫወታሉ። ሌሎችም የማህበረሰብ ክፍሎች እንደዚሁ መጥተዋል። እነኚህም የማህበረሰብ ክፍሎች የራሳቸው አጀንዳዎች ይኖራሉ። እነኚህን አጀንዳዎች ክልላዊ ለማድረግ ትልቅ አስተዋጽኦ የሚያበረክቱ ስለሆኑ ለዚህ መድረክ መዘጋጀቱ በጣም እኔ ደስ ብሎኛል። ስሜ ኃይሉ ተስፋ ይባላል። ከሸካ ዞን ቴፒ የነጻነትና እኩልነት ፓርቲ ተወካይ ነኝ። ለዚህ ለሀገራዊ ምክክር ኮሚሽኑ ነው እንደ ክልል ተጽዕኖ እንትኑ ለማድረግ የመጣሁትና ከቃሉ ወይም ደግሞ ከኮሚሽኑ መነሻው ሰዎች የተዋቀሩበት እንትን ከዛ የአጀንዳ እንትኑ ሳይጀመር ከነሱ የተቋቋሙበት መስረታቸው ጀምሮ ነው ማድረግ የሚጀምረው። ያ ማለት ሰዎቹ ከመጡበት ሰዎቹ ራሳቸው ኮሚሽነሮቹ ከመጡበት የስራ እንትንና የምልመላ እንትናቸው ከዛ ሲመነሻው ትንሽ አንዳንድ ነገሮችን እከታተል ስለነበረ ከዛ ጀምሮ ጥሩ እንደሆነ ነው የማየውና አሁን የመጣንበት እንትን ከታች ከማህበረሰብ ተወካይ ጀምሮ ከአመት ተኩልና ከሁለት አመት በላይ ፈጀ ስለሆነ አብላልቶ ህዝቡ ማለት ነው ምን ያክል ምን ይጠቅመኛል፣ ምን ይጎደኛል፣ ማን ይወክለኛል፣ ማን የኛን ድምጽ ማን ደግሞ የኛን ችግር ውይይቱ ለጥሩ እንዲሳካ ያደርጋል የሚለው እንትን ተዋቅሮ የመጣና ከምልመላውም ተደክሞበትና እንትን ብሎ የተመሰረተ በመሆኑ ተስፋ ጥልበታለሁ። ቀጣይ ከሚኖረው እንትን ደግሞ ምናልባት እንደ ፈጣሪ ፍቃዱ ነው ሀገሪቱ አሁን ያካላት ነባራዊ የእድገት የልማት እንቅስቃሴዎቿ ጋር የዚህ ኮሚሽን ወይም ደግሞ የዚህ ሀገራዊ ምክክር ከእንትኑ ከተሳካ መጨረሻ ላይ ከደረሰ ጥሩ ውጤትና ጥሩ አይነት
እድገት ደረጃ እንደርሳለን ብዬ አስባለሁ። ስሜ ገሊላ ሀብተማርያም ይባላል። የመጣሁት ከቦንጋ ከተማ ተጽዕኖ ፈጣሪ ግለሰቦች በሚለው መዋቅር ስር ነው። እንደ ሀሳብ እንግዲህ ይህንን የሀገራዊ ምክክር ኮሚሽን አጀንዳ ሲቀረጽ ህዝቡ እንዲወያይ ሲደረግ አንደኛ የተለያዩ የሀገራት ልምዶች እንደተወሰዱ ያው በተወያየንበት መድረኮች ላይ ተነስቷልና በተለይ ህዝቡ ምን ይመስላል የሚለውን ታች ምን አይነት ችግሮች አሉ፣ ለምሳሌ የመሰረተ ልማት ችግሮች አሉ፣ የመልካም አስተዳደር ችግሮች አሉ፣ አመራርና ህዝቡ መሀል ያለው ችግር ስላለ መንግስት እነዚህን ጉዳዮች ከህዝቡ ለቅሞ ወስዶ በየመሰረቱ ከታች ከቀበሌ ጀምሮ ህዝብ ያው የሚመራው መንግስት የሚመራው ህዝብን ነው። ህዝብ ያልተቀበለው መንግስት ደግሞ ሀገርን ማስቀጠል አይችልም። ስለዚህ ያሉትን ችግሮች በጋራ በየደረጃው እየፈታ ሲሄድ መንግስት አንደኛ ስርዓት ባለው መንገድ ህዝቡን ይመራል፣ ከዛም ተጠቃሚ ይሆናል። የፖለቲካ ፓርቲዎች በዚህ ሀገራዊ ምክክር ኮሚሽን ላይ እኛ እያሰብን ያለነው እየሄድን ያለነው እንደ ሀገር ዲሞክራሲያዊት ሀገር እናካሄዳለን ብለን ነው። ስለዚህ ዲሞክራሲያዊ ሀገር ስናካሄድ ደግሞ የተለያዩ ፖለቲካ ፓርቲዎች ሀሳባቸውን በግልጽ በፈለጉበት አካባቢ ላይ የተንቀሳቀሱ የፈለጉትን ህዝብ እያሳተፉ ጠንካራ የሆነ የፖለቲካ ስርዓትን ማስኬድ ይችላሉ። በዚህም ሰውም ተሳታፊ ሆኖ የራሱን ሀሳብ መግለጽ የራሱን ፍላጎትን ማንጸባረቅ በሀገሪቱ ላይ በፈለገው መንገድ ፖለቲካዊ በሆነ አቅሙን ማዳበር መናገርም መግለጽም የሀገሪቱንም ሀብትም መጠቀም የሚችልበትን ሂደት ያመጣል ብዬ አስባለሁ። እንግዲህ በዚህ ሀገራዊ ምክክር ኮሚሽን ምን አይነት ችግሮች ይፈታሉ የሚለው እኔ እንደ ወጣት በጣም ብዙ ችግሮች ይፈታሉ ብዬ አስባለሁ። እንግዲህ መነጋገር ከቤተሰብ ጀምሮ መነጋገር ከአካባቢ ጀምሮ መነጋገር ብዙ ችግሮችን መፍታት ይችላል። ትላንትና ሞክረናል፣ በመሳሪያ አልተሳካም። ብዙ ሰዎችን ገለን አልተሳካም። ራሳችንን የቆሰልነውና ስንነጋገር ሀሳብ ስናወጣ ብዙ ነገሮችን መፍታት እንችላለን። ለምሳሌ እኔ ትላንትና ጀምሮ ነው እዚህ የሀገራዊ ምክክር ኮሚሽን በዚህ ባለው መስፈርት ላይ የገባውትና ሰው የሚያነሳው ጥያቄ አብዛኛው እንዴት ኢትዮጵያን አንድ እናደርጋታለን፣ እንዴት አንድ ዜጋ ሆነን መቀጠል እንችላለን የሚለው ሀሳብ ላይ ነው። እንዴት ተባብረን ደግሞ ሀገራችንን እናሳድጋለን እኛም ተጠቃሚ እንሆናለን የሚል ሀሳብ ነው እያነሳ ያለውና በውይይት አምናለሁ በግሌ፣ ሌላውን በውይይት ያምናል። ስለዚህ ትልቅ የሆነ ችግር ይፈታል። ለትውልድ ደግሞ ለሚመጣው ትውልድ ንጹሃን ኢትዮጵያ ምናፍቃትን የበለጸገችን ኢትዮጵያ ያሻግራል የሚል እምነት አለኝ። በታክስ አሰባሰብ ላይ የህብረተሰብን ግንዛቤ በማሳደግ ህግንና መመሪያን ተግባራዊ ማድረግ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ገቢዎች ቢሮ አሳሰበ። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ምህረት ማሙ በቢሮ የታክስ ጥናት ትምህርትና ስልጠና ዘርፍ በክልሉ ገቢ አዋጅ በታክስ አስተዳደር አዋጅና በተጨማሪ እሴት ታክስ አዋጅ ላይ ለባለድርሻ አካላት ስልጠና ሰጥቷል። በመርሃ ግብሩ ላይ የተገኙት የክልል ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ ስልጠናው በታክስ አሰባሰቡ ላይ በአስተሳሰቡ የዳበረ ማህበረሰብን በመፍጠር አዋጅና መመሪያን ተግባራዊ ለማድረግ ያለመ ነው ብለዋል። የክልሉን ሀብት በተገቢው መንገድ ለመጠቀምና ለታለመለት ዓላማ ማዋል እንዲቻል በክልሉ ገቢ አዋጅ ቁጥር 34 ህዝባር 2016 እንዲሁም በተጨማሪ እሴት ታክስ አዋጅ ቁጥር 1341 ህዝባር 2016 ዙሪያ የሚሰጥ ስልጠና ተግባራዊ በማድረግ ለለውጥ መትጋት እንደሚገባ ማሳስበዋል። በዘርፉ ሴቶች፣ ወጣቶችና ሌሎችን በማሳተፍ መስራት አለብን ያሉት ኃላፊዋ በተለይም የሃይማኖት አባቶች የፈጣሪን ለፈጣሪ የቄሳሪን ለቄሳር የሚለውን አስተሳሰብ ለግብር ከፋይ ማህበረሰቡ በማስረጽ በኩል የድርሻቸውን ሊወጡ እንደሚገባ ማስገንዝበዋል። ገቢ በአግባቡ ከመሰብሰብ አኳያም የክህሎት ውስንነቶችን ለመቅረፍ ስልጠናው አስፈላጊ በመሆኑ የሚሰጠውን ስልጠና ባለሙያተኞቹ በተገቢው በመከታተል ለግብር ከፋዩ ማህበረሰብ በማውረድ ግንዛቤ ማሳደግ ይገባልም ብለዋል። ህጻናት በትምህርት ቤቶች በስነ ምግባር ታንጾ የሚወጡበት አካባቢ በመሆኑ በግብር ላይ መልካም አስተሳሰብን ይዞ እንዲወጡ ለማስቻል በትምህርት ቤቶች የተጀመረው የታክስና የግምሩክ ውድድር ላይ በመሳተፍ ውጤታማ እንዲሆኑ ለማስቻል በሁሉም ዞኖች መሰራት እንዳለበት አሳስበዋል። በስልጠናው ከክልል ጀምሮ በየደረጃው የሚገኙ የሚመለከታቸው አካላት ተሳትፈዋል። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት መልካ ኢትዮጵያ የማያ ፕሮግራም ከተሰኘ መንግስታዊ ያልሆነ ፕሮጀክት ጋር በመሆን ህብረተሰቡ በንብ እርባታ በቀላሉ ተጠቃሚ እንዲሆን በትኩረት እየሰራ መሆኑን አስታውቋል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። ማርሽ ሴፉ
በብጣ ወረዳ መልካ ኢትዮጵያ የማያ ፕሮግራም ከተሰኘ መንግስታዊ ያልሆነ ፕሮጀክት ጋር በቅንጅት ህብረተሰቡ በንብ እርባታ በቀላሉ ተጠቃሚ እንዲሆን በትኩረት እየተሰራ መሆኑን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በወረዳው የመልካ ኢትዮጵያ የማያ ፕሮግራም አስተባባሪ የሆኑት አቶ አበጀ ገብረ ኢየሱስ እንደገለጹት ፕሮግራሙ 80% ሴቶችን፣ 10% አካል ጉዳተኞችን እንዲሁም 10% ከስደት የተመለሱትን የሚያሳትፍ ሲሆን በወረዳው 5 ቀበሌዎች ማለትም ቱጋ፣ ሸዳ፣ ጋወቲ፣ ዳቻና የአውራ ቀበሌዎች ለተመለመሉ ከ800 በላይ ለሚሆኑ ወጣቶች በበግና ፍየል ማሞከት እንዲሁም በንብ እርባታ ዙሪያ የንድፈ ሐሳብና ኪሎ ስልጠና መሰጠቱን ጠቁሟል። አስተባባሪው በተጨማሪም ወጣቱ በንብ እርባታ ዘርፍ የወሰደውን ስልጠና ተጠቅሞ ወደ ስራ እንዲገባ የአካባቢ ቁሳቁሶችን በመጠቀም በ5ቱ ቀበሌዎች 24 የጨፈቃ ቀፎዎች እንዲያዘጋጁ መደረጉን ገልጸው ይህም ቀፎ ከዘመናዊ ቀፎ ጋር በዋጋ ሲነጻጸር ከ1/3 በታች መሆኑን አብራርቷል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል ባስተላለፉት መልእክት በወረዳው 5 ቀበሌዎች በመልካ ኢትዮጵያ የማያ ፕሮግራም የታቀፉ ሴቶችና ወጣቶች የተፈጠረላቸው ምቹ አጋጣሚ በመጠቀም በንብ እርባታው ዘርፍ በመሰማራት ኢኮኖሚያዊ ተጠቃሚነታቸውን ሊያረጋግጡ እንደሚገባም አሳስቧል። ይህ ፕሮግራም ሀገራችን የሌማት ትሩፋት ስራዎችን በማጠናከር የኑሮ ውድነትን ለመግታት ጥረት እያደረገች ባለችበት ወቅት ወደ ስራ መግባቱ ያለው ፋይዳ ከፍተኛ መሆኑን የጠቀሱት አቶ ጌታቸው ባለሙያዎችን በማሰማራት ድጋፍ ከማድረግ ጀምሮ ተቋሙ የበኩሉን ድርሻ እንደሚወጣ አመላክቷል። በስልጠናው የተሳተፉ ሴቶች እንደገለጹት ፕሮግራሙ በንብ እርባታ ዘርፍ ስልጠና በመሰጠት ወደ ስራ ሊያሰማራቸው በመሆኑ እጅግ እንዳስደሰታቸው ተናግረዋል። የተባበሩት አረብ ኤሚሬቶች ኢትዮጵያ ፈታኝ ወቅት ላይ በነበረችበት ጊዜ ከጎኗ በመቆም እውነተኛ አጋርነቷን ያስመሰከረች ሀገር ናት ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተባበሩት አረብ ኤሚሬቶች ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ሚኒስትር ዴኤታ ሼህ ሻኩት ቢን ናህያን አል ናህያን በጽሕፈት ቤታቸው ተቀብለው አነጋግረዋል። ሀብታሙ ወልደስላሴ የተባበሩት አረብ ኤሚሬቶች ኢትዮጵያ ፈታኝ ወቅት ላይ በነበረችበት ጊዜ ከጎኗ በመቆም በእውነተኛ አጋርነቷን ያስመሰከረች ሀገር ናት ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተባበሩት አረብ ኤሚሬቶች ውጭ ጉዳይ ሚኒስትር የአረብ ጉዳይ ሚኒስትር ዴኤታ ሼህ ሻኩት ቢን ናህያንና አሊ ናህያን በጽሕፈት ቤታቸው ተቀብለው አነጋግረዋል። የተባበሩት አረብ ኤሚሬቶች ኢትዮጵያ ፈታኝ ወቅት ላይ በነበረችበት ጊዜ ከጎኗ በመቆም እውነተኛ አጋርነቷን ያስመሰከረች ሀገር እንደሆነች ዶክተር ጌዲዮን ገልጸዋል። የሁለት ሀገራት ግንኙነትና የህዝቦች ወንድማማችነት ወደ ላቀ ደረጃ ለማድረስ እንደሚሰሩ ሚኒስትሮቹ ተናግረዋል። የተባበሩት አረብ ኤሚሬቶች ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ሚኒስትር ዴኤታ ሼህ ሻኩት ቢን ናህያን አሊ ናህያን በበኩላቸው ዶክተር ጌዲዮን የውጭ ጉዳይ ሚኒስትር ሆኖ በመሾማቸው የተሰማቸውን ደስታ በመግለጽ ለሁለትዮሽ ግንኙነት ወደ ላቀ ደረጃ መድረስ እንደሚሰሩም ተናግረዋል። ሁለቱ ወገኖች ባደረጉት ውይይት በኢንቨስትመንትና ንግድ ዘርፍ ያለውን ግንኙነትና ወደ ላቀ ደረጃ ማድረስ የሚያስችላቸውን አሰራር ለመመስረትም ተስማምተዋል። ሁለቱ ባለስልጣናት ባደረጉት ውይይት በአካባቢያቸውና ቀጠናዊ የሰላምና የደህንነት ጉዳዮች ዙሪያ መምከራቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል ሲል ኢቢሲ ዘግቧል። ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው በመመረጣቸው ሩሲያ ጥንቃቄ የተሞላበት አስተያየት ሰጠች። ቻይናን ጨምሮ የተለያዩ የዓለም ሀገራት የሪፐብሊካኑ እጩ በማሸነፋቸው የእንኳን ደስ ያሉት መልእክት ሲያስተላልፉ የሩሲያ ፕሬዝዳንት ቭላዲሚር ፑቲን እስካሁን ዝምታን መርጠዋል። ካላይን ለተገኘ ዘገባ ሲሆን ታደለ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ፑቲን የእንኳን ደስ ያሉት መልእክት ለማስተላለፍ በመወሰናቸው ላይ እርግጠኛ አይደለውም ብለዋል። ከዚህ ባለፈ ግን ተመራጩ ፕሬዝዳንት በምርጫ ዘመቻቸው ወቅት የዩክሬን ጦርነት ለማስቆም የገቡት ቃል ተፈጻሚነት በጊዜ የሚታይ ይሆናል ነው ያሉት። ፔስኮቭ ለጋዜጠኞች በሰጡት መግለጫ እያወራን ያለነው በሀገራችን ላይ በቀጥታም ይሁን በተዘዋዋሪ ጦርነት ባወጀች ወዳጅ ስላልሆነች ሀገር መሆኑን መዘንጋት የለብንም ብለዋል። ለዚህ ግጭት መቋጨት የአሜሪካ ከፍተኛ አስተዋጽኦ ወሳኝ መሆኑን በተደጋጋሚ ተናግረዋል ያሉት ቃል አቀባዩ ይህ በአንድ ጀንበር ሊከናወን አይችልም። አሜሪካ ጠባጫሪ የውጭ ጉዳይ ፖሊሲዋን ትቀይራለች፣ ከጥር ወር በኋላ እንመለከታለን ሲሉም ተናግረዋል። የሩሲያው የውጭ ጉዳይ ሚኒስተር ባወጣው መግለጫ ሞስኮ አዲስ ከተመረጠው አስተዳደር ጋር የሩሲያን ጥቅምና ፍላጎት ባከበረ መልኩ በጋራ ለመስራት ዝግጁ መሆኗን በ1962 ዓ.ም በኩባ የሚሳኤል ቀውስ ምክንያት አሜሪካና ሶቪየት ህብረት ወደ ኒውክሌር ጦርነት ተቃርበው ከነበሩበት አጋጣሚ በኋላ በዩክሬን ጦርነት የተነሳ ከፍተኛ ፍጥጫ ውስጥ ይገኛሉ።
ትራምፕ አሸናፊነታቸውን ካወጁ በኋላ የመልካም ምኞታቸውን ከገለጹ የዓለም መሪዎች መካከል አንዱ የሆኑት ፕሬዝዳንት ዘለንስኪ በትራምፕ ዘመን ጠንካራ አሜሪካን እንደምንመለከት ተስፋ አደርጋለሁም ብለዋል። ሮይተርስ እንደዘገበው ለኬቭ በሚደረገው ወታደራዊ ድጋፍ ላይ በተደጋጋሚ ቅሬታቸውን ሲያሰሙ ተመራጩ ፕሬዝዳንት የድጋፍ ቅነሳ ሊያደርጉ እንደሚችሉም ዩክሬን ሰግታለች። ትራምፕ ምንም እንኳን ጦርነቱን ለማስቆም ጽኑ ፍላጎት እንዳላቸው ቢገልጹም በሩሲያ ፍላጎትና ቅድመ ሁኔታ ላይ ተመርኩዘው ድርድሩን እንደሚያደርጉም ይጠበቃል። ዩክሬን በበኩሏ በሩሲያ የተያዘባትን ግዛቶች እስካልተመለሱ ድረስ ከሞስኮ ጋር ለውይይት ጠረጴዛ አልከብም በሚለው አቋሟም ጸንታለች። በአሁኑ ወቅትም በሰሜን ዩክሬንና ሌሎች የጦር ግንባሮች ሩሲያ በተደራጀ ትጥቅና ጦር ከፍተኛ ውጊያ መክፈቷን ዘገባው አክሏል። ከወታደራዊ ድጋፍ ጋር በተገናኘ የትራምፕ መመረጥ የሚፈጥረውን አሉታዊ ተጽዕኖ ለመምከር ጀርመን፣ ፈረንሳይና ሌሎች የአውሮፓ ሀገራት ቀጠሮ ይዘዋል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ